የእውነት የምቾት አክሊል አድርግላቸው። ትሩፋት የሚያሰራ አክሊል አድርግላቸው። የእውቀት የጥበብ አክሊል አድርግላቸው። የሚያጸና ኃይል የሚሰጥ አክሊል አድርግላቸው። በረከትን ይቅርታን የሚሰጥ አክሊል አድርግላቸው። እነዚህን አክሊሎች ለሚቀዳጁ ለባሮች ፍቅርን አንድነትን ስጥ። ፍቅራቸውን አጽንተ ከክፉ ሕሊና በክፉ ከመተሳሰብ አድናቸው። ሰይጣን ከሚያመጣው ልዩ ልዩ ፈተናዎች ጠብቃቸው። ይቅርታህን አብዝተህ አድርግላቸው። የልመናቸውን በልቦናቸው አሳድር። ወንዶችን ሴቶችን ልጆች በማየት ደስ ይላቸው ዘንድ እስከ መጨረሻ እርጅናቸው ደስ ኑሯቸውን ያለ ኃጢአት ይቅር አቅና። ከእነርሱ የተወለዱትን አሳድጋቸው። በሐዋርያት ስብከት ተሰብስባ አንድ ለሆነች ለቅድስት ቤተ ክርስቲያን የሚያገለግሉ አገልግለውን የሚጠቅሙ አድርጋቸው። እስከ ዕለተ ሞት በቀናች በኦርቶዶክስ ተዋሕዶ ሃይማኖት አጽናቸው። በፈቃድ በቸር አባት አዳኝ ከሚሆን በመንፈስ ቅዱስ ወደ እውነተኛ ጎዳና ምራቸው። ዛሬም ዘወትርም ለዘላለሙ አሜን። አቤቱ ባሮቹ ላይ የክብር አክሊል አኑር። ሕዝቡ አሜን ይበሉ። አቤቱ ይህን አክሊል ለባሮቹ ብዙ ጸጋ የሚያሰጥ አክሊል አድርግላቸው። ሕዝቡ አሜን ይበሉ። አቤቱ ይህን አክሊል ለባሮቹ ሰላማዊ የሚያሰጥ አክሊል አድርግላቸው። አቤቱ ይህን አክሊል ለባሮቹ ዲያብሎስን ድል የሚነሳ የሚያስማማ አክሊል አድርግላቸው። አሜን። እናንተ የጋብቻ ሕግ ፈቅደህ የሰጠ ፈጣሪያችን ክርስቶስ ሆይ በጎውን ነገር ሁሉ የምትሰጥ አንተ ነህና ተግባራቸውን ሁሉ በአብ በወልድ በመንፈስ ቅዱስ ጋር ይገባል። ጸሎተ ቅዳሴ